ሰላም እንዴት ናችሁ? አለሁ እኔ እግዚአብሔር ይመስገን ክብሩ ይስፋ ለመድኃኒዓለም። ሰሞኑን ትንሽ ጠፋ ብያለሁ። ጠፋ ያልኩበትም ምክንያት ያው እውነተኛ ታሪክ ስለሆነ የማቀርብላችሁ ያው ታሪኮችን እስካገኘ ድረስ ነው። ሰብስክራይብ፣ ላይክ፣ ኮመንት አድርጉልኝ። እያደረጋችሁልኝ አይደለም፣ አበረታቱኝ። አመሰግናለሁ ስለምትከታተሉኝ። ዛሬ ደግሞ ለየት ባለ ርዕስ ነው የመጣሁት። እሱም የፍቅር ታሪክ ነው። ያው እንደተለመደው እውነተኛ ታሪክ ነው። አንድ ባለ ታሪካችን የፍቅር ተሞክሮዋን እንዲህ ስትል አካፍላናለች። እኔ 11ኛ ክፍል ተማሪ ሳለሁ አንድ ወጣት የፍቅር ጥያቄ ያቀረበልኝ። በሰዓቱ እኔ ትምህርቴ መማር ስለሆነ ዓላማዬ የፍቅሩን ጥያቄ ያልተቀበልኩትም ነበር። ነገር ግን ልጁ እኔን መከታተል አላቆመም። እኔ የቤተ ክርስቲያን ልጅ ነኝ። ማታ ማታ ለጉባኤ ወደ ቤተ ክርስቲያን ሲሄድ ይከታተለኛል። ያንን እኔ አልወደድኩትም። ወደ ቤተ ክርስቲያን ሲሄድ ከጎረምሳ ጋር መሄድ ተውና እኔ ከሴት ጓደኞቼ ጋር እንኳን መሄድ ብዙ አይመቸኝም። ተደጋጋሚ አትከታተለኝ። እኔ ወደ ቤተ ክርስቲያን ሲሄድ ከወንዶች ጋር ተውና ከሴቶች ጋር ራሱ ብዙ ጊዜ አልሄድም። አይተኸኝ ከሆነ ብቻዬን ነው የምሄደው። ስለዚህ አትከታተለኝ። እኔም ማግኘት ከፈለክ ሌላ ቦታ ትምህርት ቤት ሲሄድ ማግኘት ትችላለህ የሚል መልስ ሰጠሁት። እሱ ግን ያንን አላቆመም ነበር። ምክንያቱም ሌላ ቦታ ብዙም ስለማያገኘኝ። እኔም እንደዛ ካልኩት በኋላ እሱም ማቆም ሲያቅተው በቃ ከእንግዲህ አትከታተለኝ፣ እኔም ላስብበት አልኩት። ለካ በዛን ሰዓት ላስብበት ማለት እሺ እንደማለት ነው። በጣም ተደሰተ እና እሺ ችግር የለውም አልከታተልሽም ብሎ የተወሰነ ቀን ካቆመ በኋላ ድጋሚ አንድ ቀን አገኘኝና ደብዳቤ ሰጠኝ። ደብዳቤውን ገብቼ ሳየው ምላስሽን አሳውቂኝ የሚል ነበር። እሱም ሌላ ወረዳ ላይ መምህርነት ይሰራ ነበር። ስለሱ ከዛም በፊትም አይቼው አላውቅም ነበረ። ስለሱ ምንም የማውቀው ነገር አልነበረም። የሚገርመው ነገር አንድ በግቢያችን ተከራይቶ የሚኖር ተማሪ የሱ ዘመድ እንደሆነና ስለሱ በደንብ እንደሚያውቅ አወራኝ። እኔም እንደው ጆሮዬን ጣል አድርጌ ያዳመጥኩት። ከዛም እንደዚህ የሚል ነገር ነገርኩት። አስቢበት አለኝ እሱም። እኔም እዛ ስራውን ትቶ ቀኑን ሙሉ ቤታችን ፊት ለፊት ያለ ቴኒስ መጫወቻ ሲጫወት አየዋለሁ። ያ ነገር አልተመቸኝም። ከትንሽ ቀን በኋላ እኔም ደብዳቤ ጻፍኩለትና ቅድመ ሁኔታዎች አሉኝ፣ ያንን ቅድመ ሁኔታ ከተቀበልከው አብረን መሆን እንችላለን የሚል ደብዳቤ ነበር። እሱም ችግር የለውም ቅድመ ሁኔታዎችሽን እቀበላለሁ በሚል ምላሽ ሰጠኝ። ቅድመ ሁኔታዎቼ እነዚህ ነበሩ። አንድ ትምህርቴን ሳልጨርስ የራሴ ነገር ሳይኖረኝ ምንም አይነት ግንኙነት እንዲኖረኝ አልፈልግም። ሁለተኛው ቅድመ ሁኔታዬ ደግሞ እኔ ቤተክርስቲያን አገልጋይ ነኝ፣ የቤተክርስቲያን ልጅ ነኝ እና በቤተክርስቲያን ስርዓት በተክሊል ነው ማግባት የምፈልገው አልኩት። እሱም ያለምንም መንገራገር ነበር የተቀበለኝ። ከዛም አብረን ሆነን። ይህን ስላችሁ ግን አፍቅሬው ወይም ፍቅር ይዞኝ ወይ ስለ ፍቅር አውቄ ምናምን አይደለም። ዝም ብዬ አብሬ ሆንኩ። ምክንያቱም በሁለት ምክንያት ነው አብሬው የሆንኩት። አንድ ሁሌ ወደ ቤተክርስቲያን ሲሄድ ሲከታተለኝ አልተመቸኝም። ሁለተኛ ምክንያቴ ደግሞ ዘመዴ ከሱ ጋር ስላየኝ ብቻ ከዚህ ከልጅ ጋር መሆን አትችይም ብሎ ፎከረብኝ። ያ ነገር አልተመቸኝም። እሱ በእኔ ህይወት ምን ያገባዋል የሚል ነገር ገባኝ። ያው ወጣትም አይደል ትዕቢትም አለና። ከዛን አብረን መሆን ቀጠልን። እኔም 12ኛ ክፍል ትምህርቴን አጠናቀቅኩ። ማትሪክ ወሰድኩ። ማትሪክ መጣልኝ። እሱም ከዛ በኋላ ተረጋግቶ ሌላ ቦታ ስራ ፈልጎ ስራ አገኘ። ርቆ ሄደ። እንደዋወላለን፣ በስልክ እንገናኛለን። እኔም ከጨረስኩ በኋላ 12ኛን ሩቅ የሆነ ዩኒቨርሲቲ ደረሰኝ። እሱን ሲሰማ በጣም አለቀሰ።
ተሰማው። እኔ እሱ ሲያለቅስ እኔ በጣም ይገርመኝ ነበር፣ እስቅ ነበር። ምክንያቱም እኔ ስለ ፍቅር ገብቶኝ ወይም አፍቅሬው አልነበረም ከሱ ጋር የሆንኩት። ምንም የማይመስለኝ ለዛ ነበር። ለሱ ግን ሀዘን ነበር። በዚህ መሀል ከታላቅ እህቴ በቀር ማንም አያውቅም ነበር። ወንድሜ ልሰናበተው ሄድኩ። አንደኛው ወንድሜ ሌላ ቦታ ነበርና እሱን ተሰናብቼው ለታላቅ እህቴ ነግሬያት በቃ እሱንም ልሰናበተው ስላት ሂጂ በቃ አለች። ወንድሜ ጋር ነበርና ማርፈው፣ ወደ እሱም ጋር አልሄድኩም። ቀጥታ ወደ ጓደኛዬ ጋር ሄዳለሁ። ከዛም እሱም አንድ ቀን አደረና ለዛኛው ወንድሜ ደውሎለት መች ነው የምትመጣው ብሎ ሲጠይቀው አረ ትናንትና ሄዳለች፣ አንተ እቤት አልነበርክም እንዴ ብሎ አለው። አዎ ይቅርታ እቤት አልነበርኩም ብሎ ወንድሜም ስልኩን ዘጋ። ከዛ እህቴ ጋር ደወለላት። እሷም ደነገጠች። እሷም ወደ እኔ ደወለች። ምክንያቱም ማንም አያውቅም ወዴት ትሄዳለች ከቤት ወጥታ ማታውቅ ልጅ በሚል ነው። ከዛ እኔ በዚህን ሰዓት በቃ ነፍሴ ተጨነቀች። አንድ ከሱ ጋር የሚኖር ጓደኛው እሱ ጋር ይግባቡ ነበር፣ ያውቀው ነበር እና ደወለለት። በቃ እንደዚህ ነው የተፈጠረው እና ተረዳን ብሎ እሱን አግባባው። ከወንድሜ ጋር ሰላም ተፈጠረ። ከዛን እኔም እሱን ተሰናብቼው ወደ ወንድሜ ቤት ሄድኩኝ። በቃ ከመሰናበቴ በፊት ግን እንዲህ አለኝ፣ አትሂጂ እኔም ስራ አግኝቻለሁ እዚሁ ተማሪ ሲለኝ፣ አይ እኔ ዩኒቨርሲቲ ሄጄ መማር ነው የምፈልገው አልኩት። አይ እንደዛ ከሆነ ደስ ባይለውም ሂጂ በቃ የሚያስፈልገኝን ነገር አሟልቶልኝ ሂጂ ብሎ ፈቀደልኝ፣ ውሳኔን ስለሚያከብርልኝ። እኔም ወደ ወንድሜ ወደሚኖርበት ከዛ ነውና የሚሄደው ሄድኩኝ እየተሳቀቅኩ። ምንም አላለኝም። 18 ዓመት ሞልቶሻል ምን ማድረግ እችላለሁ አለኝ። እያፈርኩኝ ከወንድሜ ጋር ተገናኘው። ከዛን ወደ ዩኒቨርሲቲ ሄድኩኝ። ሂጂም አልለመድኩም። ምክንያቱም ብቻዬን ነበር የተመደብኩት። ብቸኝነት ከቤት ወጥቼ አላውቅም። በጣም ጤናም አጣሁ። ከዛን አባቴ በስፔሻል ኬዝ ደብዳቤ ጽፎ ላከልኝ። ዩኒቨርሲቲውን ቀየረልኝ። ወንድሜ ግን መቀየሬን አልፈለገውም ነበር። ምክንያቱም እሱን ፈልጌ የምመጣ ስለመሰለው እኔ አልቻልኩም። እሱ ጋር ደውዬ አለቀስኩኝ። አባቴ ላከልኝን ብር ወንድሜ አልክልሽም፣ መምጣት የለብሽም፣ መቀየር የለብሽም አለኝ አልኩት። እሱ እንደምንም ብሎ ኑሮት አይደለም እንደምንም ብሎ አሟልቶ ላከልኝ። እኔም ቅያሬን ይዤ መጣሁ። ቀጥታ ወደ እሱ ጋር ሄድኩኝ። ሄጄ 2 ቀን እሱ ጋር አደርኩኝ። ወንድሜም እንደመጣው አያውቅም ነበር። ከጓደኛው ጋር ነበር የሚኖረው እና የበለጠ እንድወደው አደረገኝ። ጨዋ ነው፣ ክብር አለው ለኔ በሰዓቱ። በቃ አሁን የልቤን ሰው አገኘው ማለት ነው፣ የምፈልገው አይነት ሰው ነው ብዬ አሰብኩ። ለራሴ እንደዛ ብዬ ነገርኩት። ከዛም ለወንድሜ ደወልኩና እየመጣሁ ነው አልኩት። ከ2 ቀን በኋላ እንዴት መጣሽ? በምን መጣሽ? ሲለኝ የሆነውን ነገር ነገርኩት። በቃ እንደዛ ከሆነ እሱም መጥቶ ይሻለኝ። እኔም ለሱ ያለውን ነገር አስረዳሁት። እንዲህ ብሎኛል ወንድሜ ብዬ ወደ ወንድሜ ጋር ሄድኩኝ። እሱም እዛ መጣ። እንዳልተገናኘ ሰው ሰላም ተባብለን አብረን ውለን
ተመልሶ ሄደ። እኔም እረፍት ስለነበረ ወደ ቤተሰቦቼ ጋር ሄድኩኝ። ቤተሰቦቼ ጋር ቆይቼ እረፍቴን ጨርሼ ወደ ተመደብኩበት ዩኒቨርሲቲ ሄድኩኝ። በዛም መማር ጀመርኩኝ። ትምህርቴም እየተማርኩኝ እሱ በጣም ስለቸኮለ ሁለተኛ ዓመት ተማሪ ሆኜ እንዳምንሽ ከፈለግሽ መፈራረም አለብን መዘጋጃ አለኝ። እኔም ደስተኛ አይደለሁም። ምክንያቱም ቤተሰቦቼ ሳያውቁ ምን አይነት ፍርሚያ ነው የምፈራረመው ብዬ ግን እሱን ስለምፈልገው እሱን ማጣት ስለማልፈልግ እሱ እንዲያምነኝ ስለፈለግኩ ተፈራረምን። ቤተሰቦቼ ሳያውቁ ማለት ነው። እኔም በዛን ሰዓት በጣም እየወደድኩት መጣሁ። ብዙ ውጣ ውረዶች አሳለፍን። እንጋጫለን፣ ግን ተጋይተን ብዙ አንቆይም። እኔም ያለ እሱ እሱም ያለ እኔ መቆየት አንችልም ነበር። እንደዛው እያልኩኝ እኔም ትምህርቴን አጠናቀቅኩኝ፣ ተመረቅኩኝ። ወደ ሀገር ቤት ተመለስኩኝ። ስመለስ በዛ ጠበቀኝ። ተገናኘን፣ አወራን። በቃ አሁን ሽማግሌ መላክ አለብኝ አለኝ። እኔ አልችልም አልኩት። ምክንያቱም ስራ መያዝ አለብኝ። ቤተሰብ ተስፋ አድርጎ አስተምሮ እኔ ገና ስራ ሳልይዝ ወደ ትዳር መግባቱን አልፈለኩትም ነበር። በዚህም መሀል እናቴ ያረፈች። በጣም አዘንኩ፣ ተጎዳሁ። ያው እናትን ማጣት ከባድ ነው። የምታውቁት ትረዱኛላችሁ። በዛን ሰዓት እሱም እህቶቹም ከኔ ጎን ነበሩ። በዛን ሰዓት እሱን ችላ አልኩት። ለሱም ትኩረት አልሰጠውም ነበር። ሲደውል እንኳን በስርዓት አላናግረውም ነበር። ችላ አለው ነበር፣ እሰላቸው ነበር። እኔ እናቴን ስላጣው ስሜቴ ተጎድቷል። በዚህ ሰዓት ለካ እሱ ሱስ ውስጥ ገብቷል። እኔ ከሱ ሩቅ የሆነ ቦታ ስራ አገኘሁ። እዛ ከወንድሜ ጋር መኖር ጀመርኩ። ብዙም አልሄድም፣ አንገናኝም፣ በስልክ ግን እናወራለን። በአንድ ሰዓት ለስብሰባ ወንድሜ ወደሚኖርበት አካባቢ ሄደ። በዛ ሱስ ውስጥ እንደገባ ይመለከተዋል። ለካ እንደዚህ ነው እንዲህ ይልና ደውሎ ወንድሜ ምን መረጃ አለሽ ስለሱ? እስኪ ተከታታዩ ዝም አትበይ አለኝ። እኔ ምንም የማውቀው ነገር የለም፣ በስልክ ነው የምንገናኘው አልኩት። አይ እንደዛ ከሆነ ተነጋገሩ አለኝ። እኔም አልቆየሁም፣ ጓደኞቹ ጋር ደውዬ ምንድነው የተፈጠረ ያለው ወንድሜ እንደዚህ ያለኝ አልኳቸው። በትንሹም ቢሆን እነሱ ያለውን ነገር አስረዱኝ። የበለጠ ደግሞ እራስሽ ድረሽበት አሉኝ። እኔም እሱን ማጣት ስለማልፈልግ በአካል ሄድኩኝ። እሱም ደስ አለው። እንዴት መጣሽ ሲለኝ እንዴት እንደመጣው ለምን እንደመጣው አስረዳሁት። አለቀሰ። እኔ ምን እንደሆንኩ አላውቅም። በጣም ያልሆነ ነገር ውስጥ ተዘፍቄያለሁ። መውጣት እንድችል ጸልይልኝ አለኝ። እኔም ተቆጣሁት። እንደዚህ አይነት ነገር ውስጥ መግባት እንደሌለብህ አካባቢው ለእንደዚህ አይነት ነገር ስለሚጋብዝ ደጋግሜ ነግረው ነበር፣ ደጋግሜ ያስጠነቅቀው ነበር። ከኔ ጋር መሆን አንችልም እለው ነበር እንደዚህ አይነት ነገር ውስጥ ከገባክ። እኔም ከእንግዲህ ወዲያ ማቆም ካልቻልክ፣ መስተካከል ካልቻልክ አብረን መሆን አንችልም አልኩት። ግን ውሸቴን ነው። እኔ እሱ መተው አልችልም። እኔ እሱን ትቼ መኖር እንደማልችል ነበር ማምነው። የኔና ያንተ ነገር ያበቃል ብዬው ተመልሼ ወደ ስራ ሄድኩኝ። ከዛ መከታተል ጀመርኩኝ። ተደጋጋሚ እሱ ጋር መመላለስ ጀመርኩ። ስልክም እደውላለሁ። በቃ
ግን መቀየር አልቻለም ነበር። አንድ ቀን ፈልግልሻለሁ ብሎ ጠራኝ። ሄድኩኝ። እኔ በቃ እንደተቀየረ ሊነግረኝ ነው በማለት ደስ ብሎኝ ሄድኩ። አንቺና እኔ መለያየት አለብኝ ሲለኝ ለእኔ ከባድ ዱብዳ ነበር። ለምን አልኩት። እኔ ከዚህ ሱስ ውስጥም ሆነ ከገባሁበት አረንቋ መውጣት አልቻልኩም። አንቺን ደግሞ ልጎዳሽ አልፈልግም አለኝ። መስተካከል ትችላለህ አልኩት። አልችልም አለኝ። የኔና ያንተ ነገር ያበቃል ብለሽኛል እኮ ሲለኝ ውሸቴን ነው፣ እኔ አንተን አጥቼ መኖር አልችልም አልኩት። አይ ትችያለሽ፣ ህይወትሽ ገሃነብ እንዲሆንብሽ አልፈልግም አለኝ። ለምን ገሃነብ ይሆንብኛል? ካንተ ጋር ሁሉም ለኔ ሙሉ ነው አልኩት። አይ አይቻልም፣ ሌላ የማታስቢው ነገር ሞኛለሁ አለኝ። ምን አልኩት። ያ ቃል የገባልኝ ቃል የተግባባ ነው። እኔም ቅድመ ሁኔታዎችን ሁሉ ትቼዋለሁ። ምክንያቱም እሱም አድርግ የሚለኝን ነበር የምሆነው። ከባድ ፍቅር ውስጥ ነበርኩኝ። እኔ ኤች.አይ.ቪ ያለብኝ አለኝ። ምንም ይኖርብህ እኔ አንተን አልተውክም። ሳገኝክ ኤች.አይ.ቪ ኖሮብክ አይደለም ያገኘሁክ። አንተም ለእኔ ፍቅርን አስተምረኸኛል፣ እኔም ለአንተ ፍቅርን አስተምሬያለሁ አልኩት። አይ አንቺ የራስሽን ኑሮ ኑሪ፣ እኔም የራሴን ኑሮ ኖራለሁ። እኔ ተስፋ የለኝም ከእንግዲህ አለኝ። እኔ በጣም አዘንኩኝ። ምክንያቱም ኤች.አይ.ቪ እንኳን ቢኖርበት አብሬው ለመኖር አብሬው ለመጋራት ራሴ ሬዲ አድርጌዋለሁ። ላፊ አልነበረም እንደዛ ያልኩት። ምንም ነገር ቢመጣ አብሬ ነኝ። በቃ በማን መጣም በምን መጣ ችግር የለውም አብረን እንሆናለን አልኩት። አይ አብረን መሆን አንችልም አለኝ። ለምን አልኩት። አንቺ የራስሽን ኑሮ መኖር አለብሽ አለኝ። አይ እኔ የኔ ኑሮ አንተ ነክ፣ አንተ የሌለበት ኑሮ ለእኔ ኑሮ አይደለም አልኩት። እሱም እኔ የራስሽን ኑሮ እንድትኖሪ ነው የምፈልገው፣ ከእንግዲህ እኔና አንቺ ያበቃል አለኝ። እኔም እንደማልችል እሱን አጥቼ መኖር እንደማልፈልግ ነገርኩት። ከዛን አለቀሰ። በጣም ስቅስቅ ብሎ ወንድ ልጅ እንደሚያለቅሰው ሳይሆን ሴት ልጅ እንደምታለቅሰው አለቀሰ። እኔም አለቀስኩኝ። እኔ ሳለቅስ የኔን እንባ እሱ ይጠጣው ነበር መሬት እንዳይፈስ እያለ። ከዛን እኔ እኮ አንቺን በጣም ነው የምወድሽ፣ ከአንቺ ተለይቼ መኖር አልችልም፣ እሱ ራሱ ለእኔ ገሃነም ነው፣ ግን እኔ አንቺ የምትጠብቂው አይነት ሰው አልሆንኩልሽም አለኝ። በቃ ችግር የለውም አብሬ እሆናለሁ፣ ምንም ሆነ አብረን እንሞታለን አልኩት። እሱ በጣም ተሰማው። ምንም በሽታ አልነበረበትም፣ ኤች.አይ.ቪም አልነበረበትም። ምክንያቱም ያለበት ሱስ በጣም አስከፊ ነገር ውስጥ ከቶታል፣ ድብርት ውስጥ ከቶታል። እናም እኔ እንደምጎዳ ስላሰበ መለየት ነበር የፈለገው። ግን እኔም አልችልም ነበር በዛን ሰዓት። በዚህ መሀል እሱ እኔ ምንም የለብኝም፣ በሽታም የለብኝም፣ ግን ደስተኛ አላረግሽም፣ አንቺ ደግሞ ደስተኛ መሆን ይገባሻል፣ ለብዙ ዓመታት ጠብቀሽኛል፣ እኔም ለብዙ ዓመት ጠብቄሻለሁ፣ እግዚአብሔር አልፈቀደም አለኝ። እግዚአብሔር እኮ ፈቅዶ ነው አብሮ ያደረገን አልኩኝ። እግዚአብሔር ስለፈቀደ ነው እስካሁንም አብረን የቆየ ነው አልኩት። አይቻልም፣ ይበቃል። አሁንም ተመልሼ ሄድኩኝ ወደ ስራ ቦታዬ። ግን በዚህ ሁኔታ ከ1 ዓመት በላይ ቆየን። እኔም እሱን ማጣት አልፈልግም። እሱ ግን የበለጠ ኬርልስ እየሆነ እኔን እየተወኝ መጣ። በዚህ መሀል
እኔ እመላለስ ነበር እሱ ጋር። ቅድመ ሁኔታውም ቀረ፣ የተግባባነውም ቃል ቀረ። እኔ ጸነስኩኝ። በዚህ መሀል ስነግረው ደስተኛ አልሆነም ነበር። ማስወረድ አሰብኩ። ያቺ ቤተ ክርስቲያን ልጅ፣ ቤተ ክርስቲያን ስታገለግል የነበረችዋ ልጅ ዛሬ ጭራሽ ጽንስ ለማስወረድ ታስብ ጀመር። ግን አልቻልኩም፣ አላደረኩትም። እሱ እኔን ሰላም ነሳኝ። ማስወረድ ግን አልቻልኩም። ተሰቃየሁ እኔ በመሃል። ጽንሱ ጽንስ፣ የእሱ እንዲህ መሆን። በቃ ሽማግሌ እንኳን ላክ ስለው አልችልም አልልክም አለኝ። ለእህቶቹ ነገርኳቸው፣ በጣም ስለምንቀራረብ። እነሱ ደስ አላቸው። በቃ ምን ትጠብቃላችሁ? ሽማግሌ ላኩ፣ እናንተ ቆያችሁ ከተጋባችሁ አሉኝ። ግን እሱ አልፈለገም ነበር፣ እምቢ አለኝ። ማመን አቃተኝ። ለምንድን ነው እንደዚህ የሚያደርገኝ? እኔ ስንት ዋጋ ለእሱ ልከፍል ዝግጁ ነኝ። እሱ ግን ችላ አለኝ። አመመኝ። ይሄ ለእኔ ይሄ ሞት ነበረ። እሱ ጋር ሆኜ እንደዚህ ሲለኝ በጣም ተናድጄ ወደ ስራ ቦታዬ ተመልሼ ሄድኩ። ስራዬን እንኳን ትቼ ከሱ ጋር ለመሆን ዝግጁ ነበርኩ። ግን እሱ አልፈለገኝም። አለቀስኩ። በዚህ ላይ ልጁን ይዣለሁ። ያን የመሰለ ሰው፣ ያን ለእኔ የሚራራልኝ፣ ያን የሚያዝንልኝ ሰው እኔ እንዳለቅስ ፈለገ፣ እኔ እንዳዝን ፈለገ።